ብሬ ጭሱ አለ? ጭሱ አሁን ጭሱ ጨረሰ። ሌላ ጊዜ ይመለሳል። የባሰ ከስሏል በለኛ። እስቲ ሌው እባክህ። ማን? አንተ ራስህ ማን ነህ? እዲ እኔማ ልጁ ነኛ። እኔ አላምንም። ብሬ ደፍሮ ወለደ? አረ በህጋዊ ጋብቻ ነው የወለደው። አይ ሴት ይፈራ ነበር ብዬ እኮ ነው። ይሄን አላምንም። በቃ በደንብ እየተረበ ያሳምንሃል። ግባ። ያው ብሬ ማይ ኦልድ ፍሬንድ ፕሊዝ ሃግ ሚ። ብሬ ምን ነው አላወከኝም እንዴ? አዎ አላወኩም። ረስታኝ ነው ልጅ ብርሃኑ። ዳድ ነው ልጅ ያልከው? ታዲያ ምን ልበለው? እስካሁን እናትና አባቱ ቤት እየኖረ ልጅ ልበለው እንጂ። እኛም እኮ ነግረነዋል። ጎርምሳል ከእናት ከአባት ቤት ውጣ ብንለው አልሰማለም። እንደውም ጎበዝ ነው ከእናቱ ጀርባ ላይ መውረድ። ሰይፈ እኮ ነኝ ብሬ። አላስታወስከኝም? አላስታወስኩም። እንኳን ላስታውስህ ከነጭራሹም እንደዚህ አይነት ስም አላውቅም። ድሮ ያረፈብህ አስተማሪ ኩርኩም በቃ የመርሳት በሽታ መጣብህ አይደል? እኔ ነበርኩ እኮ ሲያለቅስማ ባባ። ከበፊትም ጀምሮ ፍሬንድ ነበራችሁ? አስተማሪ ቀጠቅጠው ነበር? ታዲያ ጸጉሮቹ እኮ አስተማሪ ሲያው ላለመመታት አምልጠው በዛው ቀሩ። ጸጉሩ ተመልጦ ቀረ። ወይኔ ዳድ